እኮ ምንድነው የምታወሩት? አንድ ሰው ሲዝረከረክ ከማየት ውጪ ሌላ ምንድነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ እርጉዝ ሴት ተኝታ አስባችሁታል? አስታውሽ እስቲ ለምንድን ነው ትቼ የወጣሁት? የዛለት ማታ አንቺ ተኝተሽ መውጣቴ ነው ያልኩሽን ለምን ይመስልሻል? ዶሮ ይብሰል ይጨርስ እንኳን አጥፍቼው እኮ ነው የወጣሁት። አንቺ እኮ ደግሞ እኮ በንጋታው እኮ ተነስታ እኮ ሄዳለች። እኔ እንዳም በቃ እናቴ ነግሯት ይሆን ወየው ነገር ጠርጥራ ይሆን ተሰምቷት ይሆን ኧረ በስመ አብ። ለእኔ ራሱ ህልም ነው። እኔ እኮ አንዳንዴ ያቀን ህልም ቢሆን ደስ ይለኛል። ህልም እኔን አላቅማ እንደዚህ በህይወት አጋጥሞኝም አያውቅም እንደዚህ አይነት ነገር። እንዲህ እኔ እኮ አንዳንዴ የሆነ ሰይጣን ተቀምጦ ነው ያደረገው እዛ ጋር ወይስ ራሱ ልጁ ነው? ተነስቼ ሽንት ቤት ገባሁ ራሴን ያስኩኝ። ምንድን ነው አልኩኝ። ወይ እንደ ሌላ ሴት ወይ የሆነ ነገር ሳደርግ ወይ እንደዛ ታደርጋለች ብሎ ፈልጎ ነው ወይስ ምን ነበር የሚፈጠረው የነበረው? እሺ እኔ እንደ ሌላ ሴት ሂጄ ከዚህ ልጅ ጋር ብገናኝ ኖሮ ምንድነው የሚፈጠረው? ምንድነው የሚፈጠረው? እሺ እንደ ሌላ ሴት አምሮኝ ወይስ እኔ በኋላ ላይ ደግሞ ራሴን ምን አሰብኩኝ? ምናልባት እንዲህ ስለምል ምናምን ቆይቼ ነው ደግሞ እሱን ምናልባት አክቴ ይሆን የሚያየው ነገር እንደዚህ ቲክቶክ ማነው ሶሻል ሚዲያ ላይ ፌስቡክ ላይ የለበስኩት ደግሞ የተንጓተተ ረጅም ቲሸርት ሽቲ ነው። ገላ እንኳን የሚያሳይ አይደለም። ክረምት ነገር ነው። ኧረ ተው በመድኃኒዓለም ተው። ኧረ ተው እኔ ተደፍሬያለሁ። ኧረ ተው እኔ ሜንታል ቶርችን የተደረግኩት ሁለታችንንም እኮ የመታን እኮ የሰውዬ እኮ ጋይስ ሌላ ሰው ሌላ እኮ ታሪክ አለ እኮ ከዚህ የበለጠ